ሰላም ውድ ተመልካቾቻችን እንኳን ወደ አምስሽን ጋሮች ዩቲዩብ ቻናል ሰላም መጣችሁ። የዩቲዩባችንን ሰብስክራይብ ሼር ያደረጋችሁ ለወዳጅ ዘመድ እንዲደርሱልን በአክብሮት እንጠይቃለን። ዛሬ የምናነሳው በእያንዳንዳችን ህይወት ውስጥ ስላለው ስለ ቅናት እናወራለን። ቅናት በሁለት አይነት መንገድ ቅናትን እንገልጸዋለን። አንዱ ጥሩ መንፈስ ያለው ቅናት መንፈሳዊ ቅናት ነው። ሁለተኛው ደግሞ ለሰዎች ክፉ ማሰብ፣ ጥሩ ያልሆነ ስሜት መሰማት፣ የሰው ህይወት እስከ መንጠቅ ድረስ የሚደርሱትን እናያለን፣ እንወያያለን። ሁላችንም የተቸገርንበት ጉዳይም ስለሆነ በዚህ ጉዳይ ላይ እንወያያለን። አብራችሁን ቆዩ። ሌላው ሰው ባገኘው ስኬት፣ ባማረ ህይወቱ ወይም ባገኘው እድል ውስጥ ውስጣችሁን የሚበላችሁ ስሜት ተሰምቷችሁ ያውቃል? ለምንስ ለነርሱ የሆነ ለምን ለኔ አልሆነም የሚል የውስጥ ድምጽ ወጥቶባችሁ ያውቃልን? ይህ ስሜት ቅናት ይባላል። አብዛኞቻችን ግልጽ ልንናገረው እንችላለን፣ ነገር ግን እያንዳንዳችን የህይወት ውስጥ በአንድ ወይም በሌላ መንገድ አልፎ በአንድም ወይም በሌላ መንገድ አልፏል። በዛሬው ቪዲዮአችን ቅናት ከሁለት የተለያዩ እይታዎች እንማረዋለን። አንደኛ፣ መንፈሳዊ እይታ። ቅናት ምንድነው? ጥፋቱስ ወዴት ያመራል? ሁለተኛ፣ በዘመናዊ ስነ ልቦና እይታ ቅናት ስለኛ ምን ይናገራል? እንዴትስ ለስኬታችን ልንጠቀምበት እንችላለን? ቪዲዮ እስከ መጨረሻው ከተከታተላችሁ በኋላ ለቅናት ያላችሁን እይታ ሙሉ ለሙሉ ይቀይራል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረጋችሁን እንዳትረሱ። አሁን ወደ ቀጥታ ወደ ርዕሳችን እንግባ። ቅናት በመንፈሳዊ እይታ ለመሆኑ ቅናት መንፈሳዊ ዓለም ላይ እንዴት ይታያል? በብዙ ሃይማኖታዊ መንፈሳዊ አስተምህሮቶች ውስጥ ቅናት የልብ መበላሸትንና የሰላም ማጣትን ዋና መንስኤ ተደርጎ ይወሰዳል። መንፈሳዊ እይታ ቅናት ለሁለት ይከፈላል። ያው አፍራሽን ቅናትና በጎ ቅናት። አፍራሽ ቅናት ማለት የሌላውን ሰው በረከት ወይም ስኬት የሚያስቆጣ ስሜት ነው። አፍራሽ ቅናት ማለት የሌላውን ሰው በረከት ወይም ስኬት የሚያስቆጣው ስሜት ነው። መንፈሳዊ መጽሐፍት እንደሚነግሩን ቅናት ከትዕቢተኝነትና አረካ ካለ መንፈሳዊ ጫና የሚመጣ ነው። አንዳንድ ሰው ሲቀና ፈጣሪ ለሌላው ሰው የሰጠውን በረከት ወይም ስጦታ ፈጣሪ ለሌላው የሰጠውን ንብረት፣ በረከት፣ ስጦታ እንደ መቃወም ይቆጥራል። ቅናት የሰውን ልጅ መንፈሳዊ ማንነት ያደማል። ከፈጣሪ እና ከሰዎች ጋር ያለውን አዎንታዊ ግንኙነት ያበላሻል። ወደ ተንኮል፣ ወደ ሐሜት፣ ወደ ጥላቻ ይመራዋል። ይህ ስሜት ነው። በሌላ መልኩ ስናየው ደግሞ በጎ ቅናት የሚባል ነገር አለ። ይህ ማለት የሌላውን ሰው መልካም ስራ ሲሰራ በጎ አድራጎት እና መንፈሳዊ ጥንካሬውን አይቶ እኔ ስለምን መልካም ነገር አላደርግም ብሎ በመልካም ነገር መፎከር ስሜት ነው። ይህ አይነቱ ቅናት ሰውን ለበጎ የሚያነሳሳ እንጂ ሌላም ማጥፋት የሚመኝ አይደለም። አሁን ደግሞ ወደ ዘመናዊና ሳይንሳዊ ወደሚለው የስነ ልቦና እይታ እንሸጋገር። ስነ ልቦና ቅናትን እንደ ኃጢአት ወይ ደግሞ እንደ ጥፋት አይመለከትም። ይልቁን ተፈጥሯዊ የሰው ልጅ ስሜት አድርጎ ይወስደዋል። ሳይንሱ እንደሚለው ቅናት በውስጣችን የሚፈጥረው መረጃዊ ጠቋሚ ነው። እንደ ሲግናል ያየዋል። ቅናት ከየት ይመነጫል? የራስ መተማመን ማነስ። ቅናት ከየት ይመነጫል? የራስ መተማመን ማነስ። የራሳችንን ዋጋ አሳንሰን ስንመለከት የሌሎች ስኬት ለኛ ስጋት ይሆናል። ሁለተኛ፣ አንጻራዊ ንጽጽር። በተለይም በዚህ የሶሻል ሚዲያ በዘመኑ ሌሎችን የህይወት ማጠቃለያ ከእኛ የዕለት ተዕለት ትግል ጋር ስናነጻጽር ቅናት ይፈጥርብናል። እኛ እነሱ ያገኙትን ለማግኘት እነሱ የሆኑትን ለመሆን የተለያዩ ነገሮችን እላያቸው ላይ ሲያደርጉ ስናይ እኛ ስለምን አያልፍልንም ብለን ራሳችንን ወደ መጥፎ ነገር ውስጣችን መጥፎ ስሜት እንዲሰማ የተለያዩ ቅናቶች ውስጣችን ውስጥ ስለሚፈጠር እስከ መግደል ድረስ የሚያደርስ ደረጃ እናደርጋለን።
ምክንያቱም ቅናት በእያንዳንዳችን ቤት ውስጥ ይገባል። በተለይ ዘመድ በምንለው፣ በጓደኛ፣ በማንኛውም ሰው በምናያቸው መንገዶች የተለያዩ የቅናት ነገሮችን እናደርግባቸዋለን። ምክንያቱም ስነ ልቦና ቅናትን እንዴት እንጠቀምበት ይመክረናል። የዘመናዊ ስነ ልቦና ይህንን ይለናል። በአንድ ሰው ላይ ቅናት ሲሰማ ስሜቱን አታፍነው፣ ይልቁንስ ጠይቅ። ቅናት የሚነግርህን እኛ የምንፈልገውን ነገር ያላገኘነው ህልማችንን ነው። ለምሳሌ ጓደኛ አዲስ መኪና መግዛት ትቀናለህ። ቅናቱ መኪናውን ስላልወደድከው ሳይሆን አንተም የራስህ መኪና እንዲኖርህ አጥብቀህ እንደምትመኘው የሚያሳይ ጠቋሚ ነው። ክፍል 4 ቅናትን የማሸነፊያና ወደ እድገት መቀየር አራት መንገዶችን እንመለከታለን። እንግዲህ የመንፈሳዊና የዘመናዊን እይታ ካየን ይህንን ስሜት እንዴት እንሸፍናለን? ለህይወታችንስ መልካም ነገር እንጠቀምበታለን? 4 ዋና ዋና መንገዶችን አንደኛ፣ ስሜቱን አምኖ መቀበል። ቅናት ሲሰማ እኔ መጥፎ ሰው ነኝ ብለህ አትውቀስ። ስሜቱን ተፈጥሯዊ እንደሆነ ተረድተህ አዎ ቅናተኛ ይሰማኛል ብለህ ራስህን አመነው። ሁለተኛ፣ በውስጣዊ ጥያቄ መጠየቅ። ይህንን ቅናት ስለኔ ፈለጉት? እኔ ውስጣዊ ጥያቄ መጠየቅ። ይህ ቅናት ስለ እኔ ፍላጎት ምን ያስተምረኛል? እኔ በህይወቴ ምን ማሻሻል እፈልጋለሁ ብለን ጠይቀን ቅናቱን ወደ ራዕይ መቀየር እንችላለን። ሶስተኛው መፍትሄ ምስጋና ማድረግ። መንፈሳዊ አስተምህሮዎችን አጥብቀን የሚያስተምሩትን መፍትሄ ምስጋናውን ባለህ ነገር ላይ ከምትኮራ ይልቅ አሁን በአንተ ዘንድ ባሉት በረከቶች ላይ ማተኮር ውስጣዊ እርካታን ይሰጣል። ኛው መፍትሄ የራስን መንገድ ብቻ መከተል። የእሬትና የሸንኮራ አገዳ እድገት አይነጻጸርም። አንደኛው ወዲያው ያድጋል፣ ሌላኛው ደግሞ ጊዜ ይወስዳል። ያንተ ህይወት የራሱ ጊዜና መስመር አለው። ከሌሎች ጋር ንጽጽር አቁም። በአጠቃላይ ቅናት መንፈሳችንን የሚያደፈርስ መጥፎ ስሜት ሊሆን ይችላል፣ ወይም ደግሞ ያልተሳኩ ህልሞችን የሚያሳይ ጠቋሚ መስታወት ሊሆን ይችላል። ምርጫው የኛ ነው። ስሜቱን ተረድተን ወደ በጎ ለመለወጥ፣ ወደ ደግነት መቀየር የህይወታችንን ስኬት መነሻ ሊሆን ይችላል። የሚሰማንን ስሜት ውስጣችንን ላይ ያለውን የቅናት ስሜት ወደ በጎነት ካልቀየር ነው መጥፎ ባሰብን ቁጥር ስለዛ ሰው የዛን ሰው ስኬት ባሰብን ቁጥር የራሳችን ህይወት እየጎደለ ይሄዳል። ምክንያቱም ራሳችን ምን እንደምንሰራ ስለማናውቀው፣ ለኛ እግዚአብሔር ያቀረበልን ነገር አናይም። እነሱ የሚያደርጉትን ነገር ስለምንመለከት በሰው ላይ የተመቀኘነው ደግሞ በእኛ ላይ ነገ ይደርሳል። እስኪ በሰሞኑ ሚዲያ ላይ ስንሰማ የነበረው አንድ ነገር አለ። በቅናት ተነሳስታ የገዛ ጓደኛዋን ቤቷ ጠርታ ገደለቻት። ነገር ግን 4 ቀን 5 ቀን አልቆየችም እሷም ስትያዝ። ከዛስ የህሊና ጸጸቷ አለ። ያንን ነገር ወይ አልተጠቀመችበትም፣ የጠየቀችውን ብር አልተጠቀመችበትም። የእሷን ህይወት ነጠቀች፣ የራሷንም ህይወት። ያቺ ሴት ሞታለች፣ አትመለስም። ነገር ግን ቋሚዋ ይባስ ነው የሞተችው። ምክንያቱም ገና እሷን መግደል ስታስብ ነው እሷ ራሱ የሞተችው። ያንን ነገር ባሰበችበት ሰዓት ራሷ ሞታለች። ከነ ፍቅረኛዋም ትሆን ብቻዋን፣ ሁለቱም ናቸው አይነው፣ ብቻዋን ያንን ነገር አታረግም። ከአገዳደሏም ደግሞ ያንን ሁላ ዘግናኝ ነገር ስታረግ፣ የሰውን ህይወት በዛ አይነት መልኩ ስትቆራርጥ፣ በቃ ይቺ በድናት በድኗ ነው የተያዘው። ሴትዮዋ ራሷ እስከነ ነፍሷ ሳይሆን በድኗ ነው የተያዘው ማለት ይቻላል። ምክንያቱም ኦልሬዲ ጓደኛዋን ስትገል እሷ ሞታለች። ኦልሬዲ እዛ ጋር ያለው የፈሰሰው ደም ስታየው የሰው ህይወት እንደዛ ስትቆራረጥ ራሷ ሞታለች። ምክንያቱም እኛ አይደለም የሰውን ህይወት ልናጠፋ የእንስሳን ህይወት እንኳን ሲጠፋ ማየት የሚቀፍን ሰዎች ነን። ምክንያቱም እንፈራለን። ምክንያቱም ደም በጣም መጥፎ ነው። ግን አንዳንድ ሰዎች አሉ የጭካኔን ጥግ የተሞሉ በቅናት ተነሳስተው ሰውን የሚያሳብዱ፣ በየሐኪም ቤቱ የሚያስገቧቸው፣
በየጸበል ቤቱ የሚያስገቧቸው። አንድ ማረሰው ገጠመኝ ልንገራችሁ። ቤተክርስቲያን ሄድኩኝና ያው እግዚኦ እየተባለ የተጸለየ መንፈስ ተነሳባት ልጅቷና ልክ መጽሐፍ ቅዱሱ ሲነካት ምን አለች መሰላችሁ? ምን ተናገረች? በ60,000 ብር ነው የተደረገብኝ መተቱ ያረኩባት በ60,000 ብር ነው። ያ 60,000 ብር ለዛ ሰው ህይወት ምን ይሰራለታል? የልጅቷን ህይወት ግን አመሰቃቀለው፣ ህይወቷን አበላሸው። ያ ብር መጥቶ ምንም ላያረግለት ይችላል ለዛ ሰውዬ። ያችን ልጅ አገኛለሁ ብሎ ግን 60,000 ብር ከሷ ላይ ወስዶ መተት አስደርጎ ልጅቷን ህይወቷን ነሳት፣ ማንነቷን አጠፋባት፣ ዋክና እንድትኖር አረጋት። ምን ማለት ነው? ማለት በየቦታው የሚወድቁ ሰዎችን በየጸበሉ የሚወድቁ የስንት ዓመት ሙሉ ጸበል ላይ የሚታሰሩ በሰንሰለት የታሰሩ ሰዎችን ስናይ ስንት ዓመት ሙሉ ሲሰቃዩ ስናይ እንዴት ነው እኛ ምንድነው የሚሰማው? ማለት እንዴት ያንን ሲያስቡት ራሱ ከዛኛው ላይ ወስጄ እኔ ምን አገኛለሁ ማለት ይሄ ለዚህ ሁላ የሚደርሰው እኔ አንዳንዴ ስናስበው ሀሜቱ ራሱ ቅናት ነው። ያን ሰው የምናማው ቅናት ሲኖርብን ነው። ያኮ እግዚአብሔር የሰጠው ነው። ከየትም ያምጣው እንደምንም ይሁን ምንም ይሁን ግን እግዚአብሔር የሰጠው ነው። ያ ሰውዬ ለፍቶ ያመጣበት ምክንያት የራሱ ሪዝን አለ። እኛ ለምንድነው እንደዛ ለፍተን የማናመጣው? ለምን እንቀናለን? ለምን ለሰው ልጅ መጥፎ ነገር እንሰራለን? ስለምንስ ለሰው ልጅ መድኃኒት እንሰጠዋለን? መድኃኒት ለምን እንሰጠዋለን? ከዛ እኮ እኛ ሰላማችን አናገኝ። ያ ሰውዬ እኮ ራሱን በቃሽ መድኃኒት ሰጠነው፣ ምናልባት ሊያብድ ይችላል፣ ምናልባት ሊሞት ይችላል። ኤኒዌይ ወሬቨር ሊሆን ይችላል፣ በቃ የሆነ ነገር ሊሆን ይችላል። ከዛስ እኛስ እና ያለን በዓለም ላይ ሀብት ለማግኘት ብለው እኮ ቤተሰቦቻቸውን ለሰይጣን የሚገብሩ ሰዎች ምናምን ያለን ያን ምክንያቱም ያቺ ሴትዮ የደረሰችበትን ሀብት ለመድረስ ልክ አንዷን ተከትላ አንደኛውም ትገባበታለች። አንዷ ስታረካየች አንዷ ትገባለች። ለምን? ያንን ሀብት አየቻ። ያንን ሀብት አይታ ግን ስትገባ ያቺ ሴትዮ ምን አድርጋ ነው ያንን ሀብት ያገኘችው? እናቷን፣ ልጇን ወይ የሆነ ሰው ገብራለች። ስለዚህ እሷም ያንን ሀብት በቅናት ነው የተነሳሳችው። እሷን ያንን ሀብት ለማግኘት የሆነ ሰው ቤተሰብ ትገብራለች ማለት ነው። ያ ለምን ይደረጋል? መንፈሳዊ ቅናት አለ። ኦፍኮርስ መንፈሳዊ ቅናት ግን ጥሩ ነገሮችን ማድረግ ነው። በጎ ነገር ለምሳሌ በተለያዩ በጎ አድራጎት ሰዎች ላይ እኔ ባድርግ ብለን ማሰብ። ግን እነዚህ የማይሆን ቅናት በተለይ በአሁን በሶሻል ሚዲያ ላይ ያለው ንጽጽር አላት ከልኩ አላት እናያለን። ኢቨን እንደው እስኪ እንበልና የምናየው ነገር በሽምግልና ላይ ስናይ ያ የደሃ ልጅ እኮ ያችኛዋን ሴትዮ ያችን ሰው አይቶ ነገ እንዴት ነው እኔ በቃ እንደዚህ ነው የማገባው፣ ከየትም ያምጣ ያ ብር ይመጣል። እሺ ከዛስ ከገባ በኋላ እዳ ውስጥ ይገባን ያ ሰው። ከዛስ ያንን እዳ ለመመለስ የሚያወጣው ብር ላይኖረው ይችላል። ከዛ በኋላ የራስ ዲፕሬሽን ውስጥ መግባት፣ ራስን እስከ ማጥፋት መድረስ። ይሄንን ከማድረግ ከቅናት መቆጠብ፣ ከምናደርጋቸው ነገሮች ከሁለት ያጣ ነው የምንሆነው። በምድርም ኑረን እሳት በላይም ኑረን እሳት ከሁለት ያጣ ከምንሆን ወደ ልቦናችን ብንመለስ፣ ራሳችንን ትኩረት ብናደርግ፣ ከሰው ጋር ህይወታችንን ከሰው ጋር ባለመነጻጸር። የራሳችሁ ህይወት የራሳችሁ ናችሁ። እግዚአብሔር መልካሙን ነገር ያሳየናል። ስንጸልይ ፈጣሪ ሆይ መጀመሪያዬን ሳይሆን መጨረሻዬን አሳምርልኝ ብለን ጸልየን በራሳችን መንገድ ራሳችን ላይ ትኩረት በማድረግ ዛሬ የምንመኘው መኪና፣ አንተ የተመኘኸው መኪና ወይ አንቺ የተመኘሽው መኪና ነገ እኮ አደጋ ሲደርስበት አመድ ይሆናል። አመድ ዋጋ አይኖረውም፣ ጥቅም አይኖርም። ስለዚህ ወደ ራሳችን ብንመለከት ጥሩ ነው። እና ስለነበረን ቆይታ እጅግ አመሰግናለሁ። ዩቲዩባችንን ሰብስክራይብ፣ ሼር ያደርጋችሁ ለወዳጅ ዘመዶቻችን እንድትደርሱልን በአክብሮት እንጠይቃለን። ሰላም ክርስቶስ ከኔም ከእናንተ ጋር ይሁንላችሁ። አመሰግናለሁ።